በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረቀችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። ዓለም ትንፋሹን ዋጠም። ሰዓቱ ቆሞ ምድርም ለታላቁ ፍንዳታ በዝግጅት ላይ ነች። በቴልአቪቭ ሰማይ ላይ እንደ በረዶ የረገፉት የቴህራን ገዳይ ሚሳኤሎች ከተማዋን ወደ አመድነት ቀይረውታል። የእስራኤል የማይበገረው አይረንዶም እንደ ወረቀት ተቀዶም ተጨማዶም የከተማዋን ጎዳናዎች በሚሳኤል ነበልባል ተውጠው ይገኛሉ። ግን ይሄ ገና ጅማሬ ነው፣ የጥፋቱ መጀመሪያም። እስራኤል ዝምታይን እንደ ፍርሃት አትቁጠሩ ስትል ምድርን የሚያንቀጠቅጥ የሰማይና የምድርን ድንበር የሚፈቃ አጸፋን ሰጥታለች። በደቂቃዎች ውስጥ የመላው መካከለኛው ምስራቅ ሰማይ በቦምብ ብልጭታ ደም ለብሶ የኢራን ወታደራዊ ካምፖች፣ የኒውክሌር ማዕከላት፣ የኃይል ማመንጫዎች በእስራኤል የብረት ክንፎች እየጋዩ ቴህራን በድቅድቅ ጭስ ውስጥ ተውጣለች። ይህ ጦርነት ነው ወይስ የዓለም መጨረሻ? የሰው ልጅ የታሪክ መዝገብ ሊዘጋ ይሆን ወይ? አሁን ላይ ቴህራን በለቅሶና በጭስ ተሸፍና፣ ቴልአቪቭ ደግሞ በቁስሏ ላይ ሆና ቀጣዩን የጥፋት እርምጃም እያሰላሰሉ ይገኛሉ። የአሜሪካ የጦር መርከቦች ወደ ቀይ ባህር እንደ ጎርፍ እየተመሙ፣ ሩሲያና ቻይና ደግሞ ጣታቸውን በቃታው ላይ አሳርፈው ዓለምን ወደ ሶስተኛው የዓለም ጦርነት ገደል እየገፏት ነው። በእነዚህ ኃያላን መካከል የተለኮሰው ይህ የሲኦል እሳት ወዴት ያመራ ይሆን? እስራኤል ምድርን ለማንቀጥቀጥ የደበቀችው ያ አስፈሪ ሚስጥራዊ መሳሪያ ምንድን ነው? ዓለም እስከዛሬ አይታማታውቀው ሰማይን የሚሰነጥቅ ጥቃት ሊሰነዘር ሰዓታት ብቻ ቀርተውታል። የቪዲዮውን ቀሪ ክፍል እስከ መጨረሻው ሲመለከቱ እነዚህና ሌሎች መረጃዎችን ወደ እናንተ እናደርሳለን። መልካም ቆይታ ይሁንላችሁም። የመካከለኛው ምስራቅ ምድር ወደማይጠፋ የእሳት እቶን እየተለወጠ መሆኑን የሚጠቁሙ መረጃዎች በየደቂቃው ይወጣሉ። የኢራን እስላማዊ አብዮት ዘብ ባወጣው አስቸኳይና እጅግ አስፈሪ መግለጫ ማንኛውም ሰላማዊ ሰው የአሜሪካ ጦር ከሰፈረባቸው ቀጠናዎች በአስቸኳይ እንዲለቅ ጥብቅ ትዕዛዝ አስተላልፏል። ይህ ኃይልም የአሜሪካ ወታደር ስምሪት ባገኘበት ቦታ ሁሉ የማጥቃት ታሪካዊ ግዴታ እንዳለበት በማወጅ ነው መላው ቀጠና ወደ ለየለት የደም መሬትነት ይሯታል የሚሉትም። በተለይም በባህረ ሰላጤው ሀገራት የሚገኙ ግዙፍ ሆቴሎችና የአሜሪካ ወታደሮችን የሚያስተናግዱ ከሆነም እነዚህ ህንፃዎች እንደ ወታደራዊ ኢላማ ተቆጥረው እንደሚደመሰሱ የጦር ቃል አቀባይ አብዱል ፋዚል ሻርካቺ ለሀገሪቱ መንግስት ቴሌቪዥን በሰጡት ቃል በግልጽ መናገራቸው ተሰምቷል። አሜሪካውያን የገቡበት ሆቴል ሁሉ ለኛም የአሜሪካ የጦር ሰፈር ነው በማለት የሰጡት ይህ አስተያየት በሺህ የሚቆጠሩ ንጹሃንን ለከፍተኛ አደጋ አጋልጧል። የኢራን የውጭ ጉዳይ ሚኒስተር አባስ አርካቺም አሜሪካውያን ወታደሮች በሲቪል ተቋማት ውስጥ በመደበቅ ንጹሃንን እንደ የሰው መከላከያ እየተጠቀሙባቸው ነው ሲሉ መክሰሳቸውም ተነግሯል። የጥፋቱ ነበልባል ወደ ጎረቤት ሀገራት መዝለቁን የሚያሳዩ ዘገባዎችም በስፋት እየተከታተሉ ነው። በኩዌት የሚገኘውና ለዓለም የንግድ እንቅስቃሴ ወሳኝ የሆነው የሙባረክ አልካቢር ወደብ በማይታወቁ አጥፊ ድሮኖችና እጅግ ዘመናዊ የክሩዝ ሚሳኤል ክፉኛ መመታቱን የሀገሪቱ ህዝብ ስራዎች ሚኒስተር አስታውቋል። ይህ ጥቃትም በወደቡ መሰረተ ልማት ላይ ከፍተኛ ውድመት ያደረሰ ሲሆን የዓለምን የነዳጅና የንግድ መስመር ሙሉ በሙሉ ሊዘጋ የሚችል ስጋትን ፈጥሯል ነው የተባለው። ከዚህ ቀደምም በሽዋክ ወደብ ላይ ተመሳሳይ ጥቃት መፈጸሙ ስጋቱን ይበልጥ አክብዶታል ይላሉ። በሌላ በኩል የእስራኤል ጦር በወሰደው አስደንጋጭ የአየር ጥቃት በኢራን እምብርት በምትገኘው ያዚድ ከተማ ላይ የሚገኘው ግዙፍ የሚሳኤልና የባህር ውስጥ ፈንጂ ማምረቻ ተቋም
ማውደሙን ወታደራዊ ምንጮች አረጋግጠዋል። ይህ ማዕከልም ለኢራን የባህር ኃይልና ለክሩዝ ሚሳኤል ልማት ዋነኛ የጀርባ አጥንት እንደነበረ ሲነገር እስራኤል ይህን እርምጃ የወሰደችው ከኢራን የተተኮሱ የመጀመሪያው ዙር ሚሳኤሎች ወደ ግዛቷ እያመሩ መሆናቸውን ባወጀችበት ቅጽበት መሆኑ ደግሞ ግጭቱ ወደማይመለስበት ምዕራፍ መሸጋገሩን ያሳያል ነው የተባለው። ሁኔታው ወደ ከፋ የኒውክሌር አደጋና የዓለም ፍጻሜ እያመራ መሆኑን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲም በከፍተኛ ድንጋጤ ሆኖ አስታውቋል። በኢራን የኒውክሌር ማዕከላት አቅራቢያ የሚፈጸመው የአየር ጥቃቶች የሚቀጥሉ ከሆነም በመላው ዓለም ላይ ሊሰራጭ የሚችል የማይቀለበስ የራዲዮሎጂ አደጋ ሊከሰት እንደሚችል በይፋ አስጠንቅቋል። ይህ ማስጠንቀቂያም በታሪክ ታይቶ የማይታወቅ የጨረር እልቂት ሊከሰት የሚችል ስጋት በዓለም መሪዎች ዘንድ እንዲነግስ አድርጓል ነው የተባለው። በዚህ አስፈሪ ሁኔታ መሃል የየመኑ ሁቲ ታጣቂዎች ከኢራን ጎን ተሰልፈው ወደ ጦርነቱ ለመግባትም ሙሉ ዝግጅታቸው ማጠናቀቃቸው ለሮይተርስ የዜና ወኪል በሰጡት ቃል ሲገልጹም የቡድኑ መሪዎችም በማንኛውም ሰዓት ቀይ ባህርን ወደ እሳት ባህር ለመቀየር ተዘጋጅተናል ማለታቸው ተሰምቷል። በተጨማሪም እስራኤል ቀደም ሲል ገድያቸዋለሁ ያለችው የኢራን የባህር ኃይል አዛዥ አሊ ራዛ ታንግሴሪ ዓለም አቀፍ ንግድ የሚተነፍስበትን የሆርሙዝ ወሽመጥ የመዝጋት ስትራቴጂ ነድፈው እንደነበርና አሁን ያቅድ በተግባር ላይ ሊውል እንደሚችል ከፍተኛ ስጋት መፈጠሩ ነው የተገለጸው። ኢራን ለአሜሪካና ለምዕራባውያን ኃይሎች የሰጠችው የመጨረሻ ምላሽ ግን እጅግ አደገኛ ታሪክን የሚቀይር ሆኗል። ሀገሪቱ ከአሜሪካ ሊሰነዘርባት ይችላል ላለች የምድር ወረራ ምላሽ ለመስጠት ከ1 ሚሊዮን በላይ እግረኛ ተዋጊዎችን በሁሉም የጦር ግንባሮች በተጠንቀቅ ማሰለፏም ተሰምቷል። ይህ ግዙፍ ኃይል የተደራራቢ መከላከያ የተሰኘውና የምዕራባውያንን የቴክኖሎጂ የበላይነት በሰው ኃይል ማዕበል ለመጠቅለል ያለመ ስልት ይዞ መውጣቱም ታውቋል። ይህ ስልትም ጦርነቱን ወደ ረጅም ዓመታት እልቂትና የጎዳና ላይ ውጊያ የሚቀይር መሆኑም ሲገለጽ ይህ ዝግጅት እንደ አሜሪካ፣ እንግሊዝ፣ ፈረንሳይና ጀርመን ላሉ ሀያላን ሀገራት ከቁጥጥር ውጪ ሆነ ስጋትን ፈጥሯል። የምድር ላይ ጦርነቱ በይፋ ከተጀመረ ግጭቱም ከመካከለኛው ምስራቅ አልፎ በመላው ዓለም የኢኮኖሚ መፈራረስ፣ የኃይል አቅርቦት መቋረጥና የፖለቲካ ቀውስ ሊያስከትል እንደሚችል የውጭ ጉዳይ ባለሙያዎች እየተነበዩ ነው። የሰው ልጅ ታሪክም ሊዘጋ በሚችልበት አፋፍ ላይ የቆመው ይህ ግጭት የዓለምን ጂኦፖለቲካ ገጽታ ለዘላለም የሚቀይርና ወደማይታወቅ ጥቁር ጉድጓድ ውስጥ የሚከት መሆኑ ተገልጿል። የእስራኤል ወታደራዊ ምንጮች ምድርን የሚያንቀጠቅጥ ሲሉ የገለጹት ያቺም ሚስጥራዊ መሳሪያ ምንነት አሁንም በከፍተኛ ሚስጥር ተይዛ ይገኛል ነው የተባለው። ይሁን እንጂ አንዳንድ የደህንነት ተንታኞች እንደሚጠቁሙት ይህች መሳሪያ የኢራንን መላውን የኤሌክትሮኒክስና የኮሙኒኬሽን መዋቅር በአንድ ጀንበር ከጥቅም ውጭ ሊያደርግ የሚችል ኢኤምፒ ኤሌክትሮማግኔቲክ ፐልስ የተሰኘው አውዳሚ የቴክኖሎጂ ውጤት ሊሆን እንደሚችል ተናግረዋል። ይህ ጥቃት ከተሰነዘረ የኢራን ከተሞች ወደ ጨለማና ወደ ድንጋይ ዘመን እንደሚመለሱ ስጋቱ አይሏል ነው የተባለው። በተመሳሳይ ሰዓት ደግሞ በዓለም ዙሪያ የሚገኙ ትልልቅ የባንክ ስርዓቶችና የኃይል ማመንጫዎች በማይታወቁ የሳይበር ተዋጊዎች ጥቃት እየደረሰባቸው ሲሆን ሩሲያና ቻይና የጦር መሳሪያዎቻቸውን ወደ መካከለኛው ምስራቅ ከማዞራቸው ባለፈ በምዕራባውያን የኢኮኖሚ ምሰሶዎች ላይ የዲጂታል ጦርነት ከፍተዋል የሚሉ መረጃዎች እየወጡ ነው። ይህ የሳይበር ማዕበል የዓለምን የገንዘብ ዝውውር በማስተጓጎል ጦርነቱ ከጥይትና ከቦምብ ባለፈ በእያንዳንዱ የሰው ልጅ ቤትና ኪስ እንደሚገባ እየተገለጸ ነው የሚገኘው። የተባበሩት መንግስታት ድርጅት ዋና ጸሐፊው ሁኔታው የሰው ልጅ ህልውና ፈተና ሲሉ መጥራታቸው ሲሰማም የአውሮፓ ሀገራት መሪዎች በድንገተኛ ስብሰባ ላይ የሚገኙ ሲሆን ብዙዎቹ ሀገራት ዜጎቻቸው ምግብና መድኃኒት እንዲያከማቹ እያሳሰቡ ነው። ጦርነቱ ወደ አውሮፓና ወደ ቀሪው ዓለም የመስፋፋት እድሉም ሰፊ በመሆኑ የዓለም ገበያ የነዳጅ ዋጋ በታሪክ ታይቶ በማይታወቅ ሁኔታ መናሩ ተሰምቷል። ይህ የዋጋ ንረት የዓለምን ኢኮኖሚ ወደማይገመት ገደል እየገፋው ሲሆን በመጨረሻም በቴህራንና በቴልአቪቭ ሰማይ ላይ የሚታዩት የጦር ጀትና ሚሳኤሎች ለዘመናት የተገነባውን ስልጣኔም በአንድ ጀንበር ሊያፈርሱት እንደሚችሉ ባለሙያዎች ያስጠነቅቃሉ። አሜሪካና ሩሲያ ኒውክሌር የታጠቁ ሰርጓጅ መርከቦቻቸው ወደ ስልታዊ ቦታዎቻቸው ማስጠጋታቸው ደግሞ ዓለም ወደ ሶስተኛውና የመጨረሻው የዓለም ጦርነት መግባቷን አረጋጋጭ ምልክት መሆኑም ተነግሯል። ይህ ጦርነት አሸናፊ የለውም፣ ያለው የሰው ልጅ ጥፋት ብቻ ነው የሚለው ድምጽም በየአቅጣጫው ቢሰማም የጥፋቱ ደወል ግን ከመጮህ አላረፈም ነው የተባለው። የመካከለኛው ምስራቅ እሳት ወደ ቀይ ባህርና ወደ አፍሪካ ቀንድ ሀገራት በከፍተኛ ፍጥነት እየተንበለበለ መሆኑ
መሆኑን የሚያሳዩ መረጃዎች በስፋት ሲወጡ ኢራንና አጋሮቿ የሆርሙዞች መጥን ለመዝጋት የጀመሩት እንቅስቃሴ በቀጥታ የዓለም የንግድ የደም ስር የሆነውን የባቢል መንደብ መተላለፊያ ለአደጋ አጋልጦታል ነው የተባለው። ይህ መተላለፊያ ከተዘጋ እንደ ኢትዮጵያ፣ ጅቡቲና ኤርትራ ያሉ የጎረቤት ሀገራት የንግድና የነዳጅ አቅርቦት በአንድ ጀንበር ሊቆም እንደሚችል የኢኮኖሚ ባለሙያዎች በከፍተኛ ስጋት እየገለጹ ነው። በተለይም የአሜሪካና የሌሎች ሀያላን ሀገራት የጦር መርከቦች በጅቡቲና በአካባቢው በሚገኙ ወታደራዊ ካምፖቻቸው ላይ ጥቃት ሊሰነዘርባቸው ይችላል የሚለው መረጃ ቀጠናውን የጦርነት ማዕከል አድርጎታል ነው የተባለው። የየመኑ ሁቲዎች ጥቃታችን ከእስራኤል አልፎ በአካባቢው ያሉ የአሜሪካ ጥቅሞች በሙሉ ይጨምራል ማለታቸው ቀይ ባህርን ወደማይታወቅ የባህር ውስጥ ጦርነት ቀጠና ቀይሮታል ነው የተባለው። ይህ ሁኔታም በአካባቢው የሚታየውን የጸጥታ ሁኔታ ይበልጥ የሚያናጋና በቢሊዮኖች የሚቆጠሩ ሰላማዊ ዜጎችን ለክፉ ስጋትና ረሃብ ሊዳርግ እንደሚችልም ተነግሯል። ከዚህ ባለፈም በሀገራቱ መካከል ያለው ወታደራዊ ፍጥጫ ወደ አፍሪካ ምድር በመሻገር ቀጠናዊ የኃይል አሰላለፍ ሊቀይር እንደሚችልም ተሰምቷል። ሀያላን ሀገራት በስትራቴጂካዊ ቦታዎች ላይ ያላቸውን ይዞታ ለማጠናከር በሚያደርጉት ሩጫና ትርምስ የአፍሪካ ቀንድ ሀገራትም የውክልና ጦርነት ፕሮክሲ ዋር መጫወቻ ሊሆኑ እንደሚችሉም ባለሙያዎች እያስጠነቀቁ ነው። ይህ የመካከለኛው ምስራቅ ቀውስም በሩቅ የሚታይ ሳይሆን እያንዳንዱን የአፍሪካ ቀንድ ነዋሪ የኑሮ ውድነትና የደህንነት ስጋት ውስጥ የሚጥል የጥፋት ማዕበል መሆኑ ነው የተገለጸው።